አንድም ቦታ ላይ የእግዚአብሔር ልጅ በስጋ ተገለጠ፣ የእግዚአብሔር ልጅ በስጋ መጣ የሚባል ቋንቋ የለም። ግን በጥንቃቄ ነው የተጻፈው። በስጋ ተገለጠ ተብሎ የተነገረን ሕያው እግዚአብሔር ወይም እግዚአብሔር አብ። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 በስጋ የተገለጠው ማን ነው? ሕያው እግዚአብሔር ማን ነው? እግዚአብሔር አብ። ሰላም ይብዛላችሁ የተከበራችሁ ወንድሞችና እህቶች ባላችሁበት ስፍራ ሁሉ ይህ መልእክት የሚደርሳችሁ ሼር ማድረግን አትርሱ። ባለፈው ጊዜ ለቄስ በረከት ማቲያስ መልስ ሰጥቼው ነበር። እንደ እግዚአብሔር ቃል ኢየሱስ ክርስቶስ በስጋ መጣ የሚል የለም የሚል ጥያቄና ሙግት ይዞ ነበር የቀረበው። እንዳለ ግን አሳይቼዋለሁ። ዛሬ ደግሞ ሁለተኛውን ክፍል ይዤለት ቀርቤያለሁ። ይህ መልእክት የደረሳችሁ እሱ ጋር እንድታደርሱልኝ በጌታ ፍቅር እለምናችኋለሁ። መጽሐፍ ቅዱስ አንደኛ ዮሐንስ ምዕራፍ 4 ከቁጥር 2 ጀምሮ እንዲህ ይላል። የእግዚአብሔር መንፈስ በዚህ ታውቃላችሁ፣ ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህም የክርስቶስ ተቃዋሚ መንፈስ ነው። ይህም እንዲመጣ ሰምታችኋል፣ አሁን እንኳ በዓለም አለ ይለናል። ስለዚህ ኢየሱስ ክርስቶስ በስጋ መጣ ብሎ መጽሐፍ ቅዱስ ይነግረናል እንጂ አልመጣም የሚል የለም። አልመጣም የሚል ቃል የሰማነው ከቄስ በረከት ማቲያስ ነው። ከየት እንዳገኘው ባላውቅም ይሄ መልሱ ከሱ ማግኘት ይጠበቅብናል። መጽሐፍ ቅዱስ ግን አይነግረንም። ይህም ይልና እንዲመጣ ሰምታችኋል፣ አሁን እንኳ በዓለም አለ ያለ። ልክ ነው፣ አለ። ከቄስ በረከትም ሰምተናል፣ አለ። ልክ ነው። መጽሐፍ ቅዱስ ከዘመናት በፊት ይህ የሚመጡ አሉ ብሎናል። ይኸው መጥቶ አግኝተናል፣ አይተናል። ሁለተኛ ዮሐንስ ምዕራፍ 1 ቁጥር 7 እንደዚህ ይላል፣ ብዙ አሳቾች ወደ ዓለም ገብተዋልና እነርሱም ኢየሱስ ክርስቶስ በስጋ እንደመጣ የማያምኑ ናቸው። ይህ ሐሳቹና የክርስቶስ ተቃዋሚ ነው ይላል። ብዙ አሳቾች። ለጊዜው አሁን ያገኘነው ቄስ በረከትን ነው ለማሳት ፊት ለፊት የመጣው። ግን መጽሐፉ የሚለን ብዙ አሳቾች ነው ያለን። ወደ ዓለም ገብተዋል። ለምን ገብተዋል? እነርሱም ኢየሱስ ክርስቶስ በስጋ እንደመጣ የማያምኑ ናቸው። እነዚህ ተቃዋሚ ናቸው። እነዚህ በሌላ መንፈስ የተያዙ ናቸው። እነዚህ የእግዚአብሔር ቃል ይዘው በእጃቸውን ያለው ቃል የማያምኑ ናቸው። እነዚህ የሚያስቱ ናቸው። እነዚህ እንደ ተኩላ በበጎች መካከል ገብተው በጎችን የሚበትኑ ናቸው ነው። ክብር ለእግዚአብሔር ይሁን። ሉቃስ ወንጌል እንዲህ ይላል። ሉቃስ 23 ከቁጥር 53 እንደዚህ ይላል። ይኸውም ወደ ጲላጦስ ቀርቦ የኢየሱስን ሥጋ ለመነው ይላል። የኢየሱስን ሥጋ ለመነው፣ አውርደውም በተልባ እግር ልብስ ከፍነው ማንም ገና ባልተቀበረበት ከዓለትም በተወቀረ መቃብር አኖረው ይላል። የኢየሱስን ሥጋ ለመነው ይላል። ታዲያ ኢየሱስ በሥጋ ካልመጣ እንዴት የኢየሱስ ሥጋ ተብሎ በዚህ ስፍራ ይጻፋል? እንዴትስ የኢየሱስ ሥጋ ለመነ ይላል? እኔ በጣም ከሚገርመኝ ነገር አንዳንዴ ከየት አምጥታችሁ ራሱ እንደምትቀምሩት ግራ ይገባኛል። አንድ ጥቅስ አለ ሁሉ የምትከራከሩበት፣ አንደኛ ጢሞቴዎስ 3:16 እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ታላቅ ነው፣ በሥጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ። እንዴ በሥጋ የተገለጠው ማን ነው? ኢየሱስ ነው። በመንፈስ የጸደቀው ማን ነው? ኢየሱስ ነው። ለመላእክት የታየ ማን ነው? በቤተልሔም ኢየሱስ ነው። በአሕዛብ የተሰበከ ማን ነው? ኢየሱስ ነው። በዓለም የታመነ ማን ነው? ኢየሱስ ነው። በክብር ያረገ ማን ነው? ኢየሱስ ነው። ምንድን ነው የምትሉት? ይሄ ቃል ምንድን ነው? እንዴት ነው የምትረዱት? በመንፈስ ቅዱስ አይደለም ወይ የተጸነሰው? ያረገውስ ማን ነው? የገሊላ ሰዎች እያዩት መላእክቶች እያዩት ያረገው ኢየሱስ አይደለም? በቤተልሔም የተወለደው ኢየሱስ አይደለም? በአሕዛብ የተሰበከ ኢየሱስ አይደለም? ለመላእክት የታየ ኢየሱስ አይደለም? በቤተልሔም እንዴት ነው መጽሐፍ ቅዱስ የምታነቡት? እስከ መቼ ነው ሕዝቡን በውር ድንብር እየመራችሁ እናንተ ወደምትፈልጉት ቦታ የምትወስዱት? እንደኔ አይነት እግዚአብሔር የረዳቸው ወንድሞች እያመለጡ ነው፣ ገና ያመልጣሉ። ይሄ መልእክት
ለቄስ በረከት ማቲያስ አድርሱልኝ አደራ እላለሁ። ይሄኛው ቁጥር 2 ነው። የመጀመሪያ ቁጥር 1 መልስ ሰጥቻለሁ። ይሄኛው በድጋሚ የሰራሁት ቪዲዮ ነው። ቄስ ኃይሉ ዘሪሁን ነኝ። አደራ ቅዱሳን ለብዙዎች እንዲደርስ በሼር እንድታደርጉ አሁንም በጌታ ፍቅር እለምናችኋለሁ። ተባረኩ። ዘመናችሁ የበረከት ይሁን።